በበታችነትም በበላይነትም አይቃዥም። ዝቅ ብሎ ይሰራል፣ ከፍ ብሎ ይኖራል። ኢትዮጵያዊ ነው ከልቡ። በደለችኝ፣ ተወጋው፣ ተፈለጥኩ፣ ውጣልኝ፣ ግባልኝ ምናምን ብሎ አያላዝንም። ለድህነቱ ራሱን እንጂ ኢትዮጵያን ተጠያቂ አያደርግም። አንድም ቀን በታሪኩ በሀገሩ ተስፋ ቆርጦ አያውቅም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሀገሬ ናት ብሎ ደፋ ቀና ይላል። ኢንቨስት ያደርጋል፣ ሲያስወጡት በርቼ ብሎ ይወጣል። አንገቱን ደፍቶ በፈገግታ መልሰው እንደሚፈልጉት ያውቃል። ያለሱ ብዙም አይሆናለ። አገሩ ሂድ እንግዳ አክባሪ ጨዋ ህዝብ ነው። ሞት ይምጣብኝ ብሎ አንገትህን አቅፎ ስሞ ወደ ቤቱ በግድ ጎትቶ አስገብቶ ማጀቱ በጥድፊያ ገብቶ ያለውን ይዘረግፋል። ይምጣቢ ባፈርንተን ብሎ ከመደቡ ላይ ተነስቶ አንተን ያስቀምጠሃል። ክትፎ፣ ቆጮ፣ አምቾና አይብ በፍቅር ያቀርብልሃል። ይጨፍርልሃል፣ በቀልድ በጨዋታ ያዝናናሃል። ጉራጌ ይቀየምሃል ካልበላህለትና ካልጠጣህለት ብቻ። ምቀኝነት፣ ክፋት፣ ዘረኝነት መዝገበ ቃላት ውስጥ በጭራሽ የሉም። ጠላቴ የሚለው ጎሳ፣ ነገድም ዘርም የለም። ድህነት ብቻ ነው ዋነኛ ጠላቱ። ጉራጌ ይራገማል ድህነት አይኑ ይጥፋ ብሎ። ቋጣሪ ነው ይሉት ነበር። አሁን ግን ትተውታል ሲገባቸው። ምክንያቱም ገንዘብ በጊዜውና በቦታው በአግባቡ መዋል አለበት ስለሚልና በአግባቡ ስለሚጠቀም። መረዳዳት የማህበረሰቡ ግዴታ ነው። የኔ የሚባል ነገር የለም። ካለፈልህ አንተም ሌላውን የማብቃት ማህበረሰባዊ ግዴታ ተጥሎብሃል። ወሬ ይጠላል፣ ትሁት ነው፣ ታታሪ ነው። ስነ ልቦናው አለት ነው። ብታሾፍበት አብሮ ይስቃል። መልሶ ያሾፍብሃል እንጂ በበታችነት ስሜት ተሰቃይቶ አይረበሽም። ሰርቶ ተለውጦ ምን ያህል እንደሚበልጥህ ያሳይሃል እንጂ። በእምነት በተስፋ በፍቅር የተሞላ ማህበረሰብ ነው። ትልቅ ሱቁ ቢከስር ሱቁን ሸጦት ከሱቁ አጠገብ ሊስትሮ እየሰራ አጠራቅሞ ያንኑ ሱቅ መልሶ የመግዛት ሞራል አለው። ከምኒልክ ጋር ጦርነት ገጥሟል። በኋላ ገብሮ በሰላም ኖሯል። በጀግንነት እንደ ሌሎቹ ኢትዮጵያዊ ወገኖቹ ለሀገሩ ወድቋል፣ ሞቷል፣ ተሰውቷል። አድዋ ላይም ታሪክ ሰርቷል። ጥንታዊ ነገስታት ጉራጌ ወታደር እንደነበራቸው ታሪክ መዝግቦታል። ከሌሎቹ ኢትዮጵያዊ ወገኖቹ ተጋብቷል፣ ተዋልዷል። በራሱ ይኮራል፣ የሰውንም ያከብራል። የጆካ የሚባል የሽምግልና አጠቃላይ ስርዓት አለው። የቃቄ ውርድወት የምትባል ጀግና ሴት አለችው። ጥንታዊ ቀደምትም ነው። ስልጣኔ፣ ንጽህና፣ ቤት አሰራሩ አካባቢው ያማረ በአግባቡ የተዋቀረ ነው። ለስራ በሄደበት አካባቢ ስልጡን ንጹህ ማድረግ ያውቅበታል። ሽማግሌዎቹን ያከብራል። እናቱን አጀት እያለ ጠብር ግፍ ብሎ ይጦራል። ከልመና ሞትን ይመርጣል። ልመናን የአእምሮ መቃወስ በሽታ አድርጎ ነው የሚመለከተው። ለጤና ትልቅ ቦታ አለው። አፍያ በረበረ እንምቃርነረ ይላል። ጤና ካለ ሁሉም አለ እንደማለት ነው። ባህላዊ መድኃኒቶች፣ ቅመማ፣ ጥንታዊ ሀገር በቀል ዕውቀቶችም ባለቤት ነው። ድረድግ ከበርቼ ሰላም የሚል ክፋትን በሌሎች ላይ ማድረግ ነገ ራስ ላይ እጥፍ ሆኖ ለዘር ማንዘር እንደሚደርስ የሚያምን ነግበኔን የሚረዳ ጨዋ ነው። ወሄነት የገጉ ወይም መልካምነት ለራስ ነው። ለጉራጌ እንደ ህይወት መመሪያ ያገለግላል። ይመርቅሃል አፉ እስኪደርቅ ከልቡ ኬሪሁን እያለ ያሳርጋል። ሁላችሁም ለመስቀል በዓል እንኳን አደረሳችሁ። በሉ ክትፎ የልብላበት።